ሁሉም ነገር ሲኖራችሁ ሀብት፣ ዝናና ስልጣን፣ ሌላ ምን ልትመኙ ትችላላችሁ? እውነተኛ ፍቅር ወይስ ደግነትን? ሰዎች የእናንተን ገንዘብ ብቻ የሚያዩ ቢሆንስ? ይህ የቲና ታሪክ ነው። ቢሊዮነር ሆና ሳለ የሰውን ልጅ ማንነትን ለመፈተን ራሷን ወደ ጎዳና ተዳዳሪ ቀይራ የወጣችው። ማንም የሚረዳት ሰው ላይኖር ይችል ይሆን? ወይስ ምንም ሳይጠብቅ የሚወዳት ሰው ታገኝ ይሆን? መልሱ ያስደነግጣችኋል። አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረግ እንዳረሱ። በሌጎስ ከተማ ባናና አይላንድ በሚባለው ንጹህ መንደር ባለ 30 ፎቅ ህንፃ ላይ ሆና በመስኮቱ ውስጥ ትመለከታለች። የከተማዋ መብራቶች እንደ ከዋክብት ቢያንጸባርቁም ቲና ግን በወርቅ ቤት ውስጥ የታሰረች ወፍ መስላለች። የለበሰችው ውድ ልብስ ከጣሊያን የመጣ ነው። ጫማዋ በስፔን የእጅ ጥበብ የተሰፋ ነው። በእጇ ላይ ያለው የሮሌክስ ሰዓትና በአንገቷ ላይ ያሉት አልማዞች ያብረቀርቃሉ። ነገር ግን ነፍሷ የታረዘች ብቸኛና ባዶ ነበረች። ገና የ27 ዓመት ወጣት ብትሆንም ስሟ ግን በሀገሪቱ በክብር ይጠራል። የነዳጅ ከበርቴውና የፖለቲካ ተጽዕኖ ፈጣሪው የቺፍ ኦካቹኩ ብቸኛ ልጅ ናት። አባቷ ሁሉንም ነገር ሰጥቷታል፣ ሀብት፣ ስልጣንና ክብር። ነገር ግን በአባቷ ስም መኖር አትፈልግም ነበር። በ22 ዓመቷ የራሷን ቢሊዮኖች ያፈራች ስኬታማ ሴት ናት። የፎርብስ መጽሔት ሽፋን ላይ ወጣች። በማህበራዊ ሚዲያ ስሟ ገነነ። አንድ ፎቶ ስትለቅ በሰዓታት ውስጥ 2 ሚሊዮን ላይክ ታገኛለች። ወደ አዳራሽ ስትገባ ደግሞ ሰው ሁሉ በአክብሮት ይቆማል። ሆኖም ግን በዚህ ሁሉ ጫጫታና አድናቆቱ ውስጥ ማንም እንደማያት ተሰማት። የሚወዱት ገንዘቧን ነው፣ የሚወዱት ስልጣኗን ነው። ግን እሷን፣ ማንነቷን የሚወዳለ? ይህ ጥያቄ እንደ ጥላ ይከተላታል። ከባለስልጣናት፣ ከቴክኖሎጂ ባለሀብቶች አልፎም ተርፎም ከዱባይ ልዑል ጋር ተወዳጅታ ነበር። ነገር ግን ሁሉም መጨረሻ ላይ የሚፈልጉት ነገር ነበራቸው፣ ጥቅም፣ ዝና ወይም የሀብት ድርሻ። ማንም ግን እንዴት ነሽ፣ ምን ይሰማሻል ብሎ ጠይቋት አያውቅም። ከመስኮቱ ራቅ ብላ አልጋዋ ጠርዝ ላይ ተቀመጠች። ልቧም በህመም ተሞላ፣ እንባዋም ፈሰሰ። ክፍሉ ሰፊ ቢሆንም ለእሷ ግን እንደ መቃብር ጠበባት። ማወቅ አለብኝ ብላ ተናገረች። ተነስታ መስታወት ፊት ቆመች። በጣም ቆንጆ ናት። ቆዳዋ በውድ ቅባቶች ይለሰልሳሉ። ዛሬ እውነተኛውን ዓለም ማየት እፈልጋለሁ። ስልኳን አንስታ ወደ ረዳቷ አንጄላ ጋር ደወለች። ለሚቀጥሉት 2 ሳምንታት ቀጠሮቼን በሙሉ ሰርዢ፣ ለማንም እንዳትናገሪ፣ ለብቻዬ መሆን እፈልጋለሁ አለቻት። ንጋት ላይ ተቀየረች። ውድ ዊግና ልብሶች ቀሩ። ያረጀ ቀሚስ፣ የተቀደደ ቲሸርት ለብሳ ፀጉሯን በሻርፕ ጠመጠመች። በመስታወት ስትመለከት ሕይወት የረሳቻት ምስኪን ትመስላለች። ከመቆለፊያ ሳጥኗ 500 ብርና የውሃ መያዣ ይዛ በጓሮ በኩል ወጣች። ዘበኞቹ እንኳን አላወቋትም። ፀሐይ ስትወጣ በሌጎስ ከተማ አላባ ገበያ ውስጥ አንዲት አዲስ ለማኝ ታየች። ስሟን የሚያውቅ የለም፣ ሀብቷን የሚያውቅ የለም። ቲና ኦካቹኩ፣ ቢሊዮነሯና የቴክኖሎጂ ሊቋ። ማንም የሚጠብቀው ጥቅም በሌለበት ሰዓት ዓለም ምን እንደምትመስል ለማወቅ ጉዞዋን ጀመረች። ወደ ገበያው መሃል ገባች። ደህና አደርሽ እመቤት የሚላት የለም። ማንም አላስተዋላትም። አንዲት ፍራፍሬ የምትሸጥ ሴት ጋር ቀረብ ብላ እባክሽን፣ ትላንትና ካደርኩ ምንም አልበላሁም፣ አንድ ቁራጭ ፓፓያ ስጭኝ አለቻት። ሴትየዋ ግን አይታት እንደማታውቅ ሂጂ ወደዛ፣ ደንበኛ ታባርሪያለሽ ብላ ተቆጣቻት። ወደ መካኒኮች ሄዳ የሆነ ነገር ልስራላችሁ፣ ልጥረግላችሁ ብትልም አንቺ እብድ፣ ሌላ ቦታ ሂጂና ተጫወቺ ብለው ተሳለቁባት። ሰዓታት አለፉ። ሆዷ ተራበ፣ እግሯም ዛለ። በ200 ሚሊዮን ዶላር የሚገመት ገንዘብ ቢኖራትም ዛሬ ግን ከምንም በታች ናት። በአቧራ ውስጥ ተቀመጠች። ሰላማታ በሙቀትና በረሃብ ራሷን ሊያዞራት ሲል አንዲት ሩዝ የምትሸጥ ሴት መጣች። እባክሽን ትንሽ ሩዝ ስጪኝ፣ ሳናጥብልሻለሁ ስትላት ሴትየዋ በጣም ትቀልጃለሽ ብላ ገፋቻት። እሷም መሬት ላይ ስትወድቅ ሰዎች ይሳለቁባት ጀመር። አንዱ ሳንቲም ወረወረላት፣ ሌላው ደግሞ በአወዳደቋ ተሳለቀ። በዚህ ሁሉ መሳለቂያ መካከል አንድ ጥላ ወደ እሷ መጣ። ደህና ነሽ የሚል ለስላሳ ድምፅ ሰማች። ቀና ስትል አንድ ወጣት አየች። በፀሐይ የጠቆረ ሰማያዊ ቲሸርት የለበሰ፣ እጆቹ በከባድ ሥራ የሻከሩ ወጣት። ከኋላው ጋሪው ይታያል። ሀብታም አይደለም፣ ግን አይኖቹ በቅንነት የተሞሉ ናቸው። ወጣቱ ደግፎ አነሳት። አይዞሽ አላት። ስሙ ኦቢ ይባላል። ኦቢ ከኪሱ 100 ብር አውጥቶ ለራሱ የገዛውን ሩዝ ሰጣት። ለምን ትሰጠኛለህ
ስትል ጠየቀችው። ፈገግ ብሎ አንድ ሰው ሊረዳሽ ስለሚገባ ነዋ፣ ሌላ ምንም የለም አላት። በሕይወቷ ለመጀመሪያ ጊዜ ያለምንም ቅድመ ሁኔታ የሚደረግ ደግነት አየች። እንባዋ እየፈሰሰ ሩዙን በላች። ከኦቢ ጋር አግዳሚ ወንበር ላይ ተቀመጡ። ምንም እንኳን ድሃ ቢሆንም በውስጡ ሰላም አለው። ለምን እዚህ እንደመጣሽ አላውቅም፣ ግን ነገም ምግብ ካስፈለገሽ እዚህ ጠብቅሻለሁ አላት። ቲና በዚያች ሌሊት በውድ አንሶላ ላይ ሳይሆን በገበያው ጥግ ላይ በደረቅ መሬቱ ላይ ተኛች። ትንኞች ይለክፏታል፣ ድምፁ ይረብሻል፣ ግን ልቧ በደስታ ተሞልቷል። በሚቀጥለው ቀን ኦቢ በጋሪው መጣ። ዛሬ ምግብ ገዝቻለሁ አላት። አብረውም በሉ። ሁልጊዜ ትልቁን ድርሻ ለሷ ይሰጣት ነበር። ለቀናት ይህ ሁኔታ ቀጠለ። እሱም ወደ ቤቱ ወሰዳት። አጃንጉሌ በሚባል ሰፈር ባረጀ ቤት ውስጥ ነበር የሚኖረው። 7 ዓመት የምትሆን ጄሲካ የምትባል ልጁ አባዬ ብላ መታ ተጠመጠመችበት። ጄሲካ ቲናን ስታይ አባዬ አዲሷ እናቴ ናት አለችው። እሷም ደነገጠች። የቤቱ ሁኔታ አሳዛኝ ነው። አንድ ፍራሽና መስራት ያቆመ የሙቀት ማቀዝቀዣ ብቻ። ኦቢ ታሪኩን ነገራት። በአንድ ወቅት በነዳጅ ዘርፍ ሥራ ነበረው። ባለቤቱንም ይወዳት ነበር። ነገር ግን ሥራውን ሲያጣና ገንዘቡ ሲያልቅ ባለቤቱ ለችግር አልተፈጠርኩም ብላ ጥላው ሄደች። አንድ ሳምንት አለፈ። በገበያው ውስጥ ሰዎች የኦቢ ለማኝ ሚስት እያሉ ይሳለቁባቸዋል። እሷ ግን ለውርደቱ ግድ አልሰጣትም። ከሱ ጋር በፍቅር ተሳሰሩ። ስሟን ሲጠይቃት አማ ብላ ዋሸችው። አንድ ቀን ቲና ለኦቢና ለልጁ ምግብ ሰራችላቸው። ቤታቸውም በደስታ ተሞላ። በገበያው መሃል ጥርጣሬዎች እየጨመሩ መጡ። ገበያ ውስጥ የሚሸጡ ሴቶች ይች ልጅ ድሃ አትመስልም፣ አነጋገሯ የባለስልጣን ነው እያሉ ማማት ጀመሩ። ኦቢ ተጠንቀቅ፣ ይች ልጅ ልትጠቀምብህ ነው የመጣችው የሚሉ ወሬዎች በረከቱ። ቲና ለኦቢ ማንነቴን ሳታውቅ በደግነት የተቀበልከኝ አንተ የመጀመሪያው ሰው ነህ አለችው። ዝናቡ መዝነብ ጀመረ። ኦቢ በመስኮቱ ወደ ውጭ ሲመለከት በውስጧ የደበቀችውን እውነት ለመናገር ልቧ ይመታ ነበር። ይህ ደግ ሰው ማንን እየረዳ እንደሆነ የሚታወቅበት ሰዓት ደርሷል። እባክህ ሁሉንም ነገር ንገረኝ፣ ከባለቤት ጋር ምን እንደተፈጠረ ማወቅ እፈልጋለሁ አለችው። እሱ ግን አልዞረም። እጆቹን ኪስ ውስጥ ከቶ በመስኮቱ ወደ ውጭ ይመለከታል። ከዚያም በቀስታ ወደ እሷ ዞረ። አይኖቹ የድካም ቢመስሉም ቁጣ ግን አልነበረባቸውም፣ ትዝታ ብቻ። ፎላን የተዋወቅኳት ዩኒቨርሲቲ እያለን ነው አለ ድምፁን ዝቅ አድርጎ። እስከዛሬ ካየኋቸው ሴቶች ሁሉ በጣም ቆንጆ ነበረች። በራሷ የምትተማመን ጎበዝ፣ ዓለምን የማሸነፍ አቅም እንዳለኝ እንዲሰማኝ ታደርገኝ ነበር። ለ4 ዓመት ተዋወቅን። በነዳጅ ኩባንያ ውስጥ ሥራ እንደጀመርኩ ከዓመታት በኋላ ተጋባን። ሕይወት መልካም ነበረች። ባለጸጋ ባልሆንም ተመችቶን እንኖር ነበር። የፈለገችውን ሁሉ አደርግላት ነበር። ጄሲካ ስትወለድ መኪና ገዛው። ለጋብቻ በዓላችን ዱባይ ይዣት ሄድኩኝ። እንዲያውም ለቤተሰቦቿ ቤት እየሰራውላት ነበር። ትንፋሽ አወጣና ቀጠለ። ከዚያ ግን ሁሉም ነገር ተበላሸ። ከ70 በላይ ሰራተኞች ከስራ ተቀነሱ። እኔ የነበርኩበት ክፍል በአንድ ጀንበር ፈረሰ። የመባረሪያ ደብዳቤን ይዤ ወደ ቤት ስመጣ እጄን ይዛኝ አይዞ አብረን እንወጣዋለን የምትለኝ መስሎኝ ነበር። ግን በተቃራኒው ነበር የሆነው። መሬት ላይ ተቀመጠ። ለመንኳት። ትንሽ ሥራ እንደምንጀምር ነገርኳት። ኪራይ ለመክፈልና ወደ ትንሽ ቤት ለመዘዋወር መኪናዋን እንድንሸጣት ጠየቅኳት። እሷ ግን እኔ ለችግር አልተፈጠርኩም፣ የወደቀ ሰውን አላገባም ብላ ጮኸችብኝ። የቲና እንባ መፍሰስ ጀመረ። ቀጠለ። ሻንጣዋን ጠቅልላ መኪናዋን ይዛ ጄሲካንም ጥላ ሄደች። ስልኬን ዘጋችው። ለቤተሰቦቿም ይደበድበኛል ብላ ዋሸች። እነሱም አመኗት። ጓደኞቼም ጠፉ። ልጅ የያዘና ገንዘብ የሌለው ሰው ማንም አብሮት ሊሆን አይፈልግም። ለ3 ዓመታት በገበያ ውስጥ ተኝቼ ጋሪ እየገፋው ልጄን አሳደኩ። ከሷ ምንም ወሬ የለም። ጄሲካ ግን አሁንም እናቴ አንድ ቀን ትመጣለች ብላ ታስባለች። አሁን ሰዎችን ለምን እንደምረዳ ገባሽ አላት ለቲና። ችላ መባልና መናቅ ስሜቱን አውቀዋለሁ። ምናልባት በአይንሽ ውስጥ ያየሁት ያንኑ ህመም ይመስለኛል። እሷም እውነቱን ልትነግረው ፈለገች። 0 ቁጥር የሌላቸው ቤቶች እንዳሏት በፓሪስ የፋሽን ትርኢት ለማየት በግል ጀቷ እንደምትበር ልትነግሩ አሰበች። ግን ያምናል? ይቅር ይላታል? ወይስ ይህ የገነቡት ግንኙነት ይፈርሳል? ቲና ልትሄድ ስትል ጄሲካ ከእንቅልፏ ነቃች። እማዬ ነገ ጠዋት እዚህ ትሆኛለሽ አለች።
አይኗን እያሸች እሺ ቃል እገባልሻለሁ አለቻት። ኦቢ እስከ መንገድ ዳር ሸኛት። ጄሲካንም ስላስደሰትሽልኝ አመሰግናለሁ አላት። ቲናም ማንም ሊረዳኝ ባልሞከረ ሰዓት ስለረዳከኝ አመሰግናለሁ አለችው። ሁለት የተሰበሩ ነፍሶች ሙሉ የሆነ ነገር በመካከላቸው ይዘው ተለያዩ። በአላባ ገበያ ውስጥ ወሬው በረታ። ያቺ ሴት ለማኝ አይደለችም፣ እንግሊዘኛዋ ውጭ አገር የተማረች ነው የሚመስለው ይባላል። አንድ ቀን ጠዋት ፎርብስ አፍሪካ የተባለ መጽሔት በገበያው ግድግዳ ላይ ተለጥፎ ተገኘ። በሶስተኛ ደረጃ ላይ ቲና ኦካቹኩ በሚል ስም ከፎቶ ጋር ይታያል። በገበያ ውስጥ ያሉት ሴቶች ፎቶውንና ቲናን ማመሳሰል ጀመሩ። ኦቢ የጋሪ ስራው ላይ ያለ ሰዎች ሚስትማ ባለሀብት ናት ብለው ተሳለቁበት። መጽሔቱን ሲያይ ደነገጠ። ያቺ በቤቱ ያረፈችው ምግብ የሰጣት ያመናት ሴት ናት። ምንም ሳይናገር ወደ ቤት ሮጠ። ቲና የጄሲካን ጸጉር እየሰራች ነበር። ትክክለኛ ስምሽ ማን ነው ብሎ ጠይቃት። በቁጣና በሐዘን ደነገጠች። መጽሔቱን መሬት ላይ ጣለው። ሁሉም ነገር ትወና ነበር እባክሽን አላት። እንባዋን እየጠረገች አይደለም አንዲ ስማኝ፣ የሰለቸኝ በገንዘብ መወደድ ስለነበር እውነተኛ ፍቅር ፍለጋ ነው የመጣሁት። ከአንተና ከጄሲካ ጋር ያገኘሁት ግን እውነተኛ ነበር አለችው። እሱ ግን መሄድ አለብሽ አላት። ቲና ልቧ ተሰብሮ ከቤት ወጣች። ሌሊቱን ሙሉ እንቅልፍ አልወሰደውም። ዋሸችኝ የሚለው ኩራቱና ረዳችን አብራን ሆነች የሚለው ልቡ ይሟገታሉ። ጄሲካም እማዬ ትመጣለች እያለች እያለቀሰች ነው። በሌላ በኩል ቲና ቤተ መንግስት በሚመስለው ቤቷ ሆና ተከፍታለች። የሚመጡላትን የዜና ጥሪዎች በሙሉ ዘጋች። መመለስ አለብኝ አለች። ከቀኑ 10 ሰዓት ላይ ጥቁር ዘመናዊ መኪናዎች ወደ ገበያው ገቡ። ቲና እንደ ቢሊዮነር በክብር ወጣች። ወደ ማማ ስዊት ሬስቶራንት ሄዳ ያቺን የቆሸሸች ልጅ ያባረርሻትን ታስታውሻለሽ አለቻት። ከዚያም 2 ሚሊዮን ብር የሚሆን ቼክ ሰጠቻት። ከእንግዲህ የተራበ ሰው እንዳታባረሪ አለቻት። ለናቃት ፍራፍሬ ሻጭ ለሰደበቻት ሴት ሁሉ በሚሊዮን የሚቆጠር ገንዘብ ሰጠች። ይህንን የማደርገው ለጉራ አይደለም፣ ሰዎችን የምትረዱት ጥቅምን ብቻ አይታችሁ እንደሆነ ለማየት መጥቼ ነበር፣ ግን አንድ ሰው ብቻ ነው ድሃን የረዳው አለች። ህዝቡ ለሁለት ተከፈለ። ኦቢናና ጄሲካ አብረው ቆመው ነበር። ቲና ወደ እነሱ ሄዳ ስለዋሸው ይቅርታ፣ ያለኝን ሳይሆን ማንነቴን ስለወደዳችሁ ነው ዝም ያልኩት አለቻቸው። ኦቢ በቀስታ ቀረበ። 5 ብር ይኑርሽ 5 ቢሊዮን ግድ የለኝም፣ ባንቺ ውስጥ ያየሁት ገንዘብሽን አይደለም። ጄሲካ እናቴ የምትልሽ ስለሚገባሽ ነው። በምህረት ወይም በጥፋተኝነት ስሜት ሳይሆን በእውነት ከሆነ ወደ ቤታችን እንሂድ አላት። ህዝቡ በደስታ ጮኸ። የሄዱት ወደ አሮጌው ቤት ሳይሆን ወደ ባናና አይላንድ ነበር። ኦቢና ጄሲካ ወደ ቲና ዓለም ገቡ። ጄሲካ በጓሮ ውስጥ በደስታ ትሮጣለች። ገንዘብ ከየት እንደመጣ ጠይቀኸኝ ነበር፣ አሁን አወቅ አለችው ፈገግ ብላ። ከሳምንታት በኋላ ቲናና ኦቢ ወደ ገበያው ተመለሱ። ለረዷት ምስኪን ሰዎች ሁሉ በሚሊዮን የሚቆጠር ገንዘብ አከፋፈለች። ማማ ስዊት የተባለችው ሴትም ይቅርታ ተደርጎላት ሬስቶራንቷን እንድታድስ ገንዘብ ተሰጣት። ምሽት ላይ ኦቢ በቲና ፊት ተንበረከከ። እኔ የወደድኩት ያጣሽውን ነገር ነው፣ ታገቢኛለሽ አላት። ቲና በደስታ አዋለችው። ታሪኩ በዓለም ዙሪያ ተሰማ።